ይህ ቪዲዮ ሊያስፈራችሁ ሊያሳስባችሁ ይገባል። እዚህ ጋር የምታዩት ሴት የአንድ ሙከራ ወይንም ኤክስፐሪመንት አካል ነች። ነገር ግን ምን እየተከናወነ እንደሆነ አታውቅም። እነዚህ ሰዎች ደግሞ የኤክስፐሪመንቱ አካል ናቸው። እየሆነ ያለውንም ነገር ያውቃሉ ወይንም አክተር ናቸው ለኤክስፐሪመንቱ። ቢፕ የምትል ድምፅ በሰሙ ቁጥር ይቆማሉ፣ ይቀመጣሉ። በመጀመሪያ ግራ በመጋባት ታያቸዋለች። ለሶስተኛ ጊዜ ግን ሲነሱ አብራ ትነሳለች ያለምንም በቂ ምክንያት። ከዚህ በኋላ ነው በጣም የሚያስገርመው ነገር፣ ሁሉም አንድ በአንድ ከዛ ክፍል ይወጣሉ። ነገር ግን የሚሆነውን ተመልከቱ። ብቻዋን ትቀራለች። አሁንም ይህ ቢፕ የሚለውን ድምፅ ስትሰማ ትቆማለች፣ ትቀመጣለች። አሁን ደግሞ ሌላ ሰው የኤክስፐሪመንቱ አካል ያልሆነ ልክ እንደሷ ማለት ነው ወደ ክፍሉ ይገባል። እሷም መነሳቷን ቀጠለች። በመጀመሪያ ብዙ ትኩረት አልሰጣትም ነበር። ደግማ ተነሳች። ዞር ብሎም ጠየቃት ለምን እንደዛ እንደምታደርግ። እሷም ከዚህ በፊት የነበሩ ሰዎች እያደረጉት እንደነበረና ምክንያቱም ባታቅም እያረገችው እንደሆነ ትነግረዋለች። በጣም የሚያስገርመውን ፓርት ተመልከቱ። እሱም አብሯት መቆም ጀመረ። ሌሎች ብዙ ሰዎችም እንደምታዩት ገቡ። አዳዲስ ሰዎች ስለ ጥናቱ ስለ ኤክስፐሪመንቱ የማያውቁ ድርጊቱንም ሁሉም አንድ በአንድ መድገም ጀመረ። ቢፕ የሚለውን ሳውንድ ሲሰሙ ይቆማሉ፣ ይቀመጣሉ። እንግዲህ ይሄ ሁሉ ነገር የተጀመረው የሆኑ ሰዎች ያለ ምንም በቂ ምክንያት በፈጠሩት ህግ መሰል ስርዓት ነው። እንግዲህ ይሄ ሙከራም ለምን ቆም ብሎ ማሰብ እንዳለብህ ይነግርሃል። እንዲህ ባለ መንገድ ነው ብዙ ችግር የሚሰራጨው። አንድ ሰው አደረገው፣ ማንም ሳይጠይቅ ያለ በቂ ምክንያት ተከተሉት። እንዲህ ባለ መንገድም ካልቸር፣ ሲስተም ወይም ስርዓት፣ ህግ፣ ሃይማኖት መሬት ይዛል። ውሸት ላይ በቂ ምክንያት የሌለው ነገር ላይ ይገነባል። እዚህ ነው ክሪቲካል ቲንኪንግ ግዴታ የሚያስፈልግህ ወይንም የሚያስፈልገን አመክንያዊ አስተሳሰብ፣ ምክንያታዊ አስተሳሰብ። አንድ ጊዜ ማሰብ፣ መጠየቅ፣ መመርመር አቆምክ ማለት የራስን ህይወት እየኖርክ አይደለም ማለት ነው። በበረት ውስጥ እንዳሉ በጎች ወይንም እንደ አንዱ በግ ብቻ ትቆጠራለህ። የህግ፣ የስርዓት፣ የባህል፣ የአስተሳሰብ ማስፈጸሚያ ትሆናለህ። ክሪቲካል ቲንኪንግ ኢዝ አ መስት። ይመቻችሁ።